የማቴዎስ ወንጌል የአዲስ ኪዳን የመጀመሪያ ክፍል ሲሆን እና 28 ምዕራፎች አሉት። 1071 ቁጥሮች አሉት እና 1070 ቁጥሮች አሉት እና ማቴዎስ ወንጌል ከኢየሱስ ክርስቶስ ከመወለድ ጀምሮ እስከ ትንሣኤ ድረስ የመጽሐፍ ቅዱስ ክፍል ነው። ዛሬ ስለ ሁለት ቤት ሰሪዎች እናያለን። አንዱ ቤት ሰሪ ብልህ ነው እና ስለ ሁለተኛው ደግሞ በኋላ እናያለን። አንዱ ቤት ሰሪ ብልህ ነበረ። ብልሁ ቤት ሰሪ በአለት ላይ ቤቱን ሰራ። ከዛ ከሰማይ ላይ ዶፍ ወረደ፣ ከመሬት ላይ ደግሞ ጎርፍ መጣ እና ንፋስ ከጎኑ መጣ። ከዛ ቤቱ አወደቀ ማለት ነው። የሞኙ ቤት ሰሪ ደግሞ በአሸዋ ላይ ቤቱን ሰራ። በአሸዋ ላይ ቤቱን ሲሰራ ዶፍ መጣ እና ጎርፍ ከመሬት መጣ፣ ንፋስ ከጎኑ መጣ። ከዛ ቤቱን ጣለው። ስለዚህ እኛው ማድረግ ያለብን አስተማሪዎቻችን ሁል ጊዜ እኛም ሲያስተምሩን የነበረውን ቃል መስማት ሳይሆን ሰምተን በተግባር ላይ መሆን አለብን። ሰምተን በተግባር ላይ ከዋልን አለቱ ላይ ቤቱን ለሰራው ሰው አለቱ ኢየሱስ ነው። አለቱ ኢየሱስ ነው እና ምንም አንወጥም ማለት ነው። የእግዚአብሔር ቃል በውስጣችን በሙላት ይሆናል ማለት ነው። አሜን። እና አሁን ደግሞ እንደ ሙሉ ሰው ደግሞ የእግዚአብሔርን ቃል እንሰማለን። አስተማሪዎቻችን ወሩን ሁሉ ሲያስተምሩ ነበረ። ፓስተሮቻችንም እያገሩን ነበረ። ወሩን ሁሉ ሲያስተምሩን እናትና አባትን አክብር ሲሉን መስማት ሳይሆን በተግባር ላይ መዋል ነው። ስላዳመጣችሁ ያመሰግናለሁ። አሜን። አንተ ጠብቀን ደግሞ ይህችን ቀን እንድናይ ስለረዳን እናመሰግናለን። ጌታ አስተማሪዎቻችን፣ ፓስተሮቻችን ጌታ ወሩን ሁሉ አንተ ጠብቀህ እኛም በማስተዋል እንዲያስተምሩ ስለረዳቸው እናመሰግናለን። አሜን። በደንብ ሸፍነን። አሜን። በኢየሱስ ክርስቶስ ስም አሜን። አሜን።